ሰላም ለእናንተ ይሁን። ይህን መልክ ለምትከታተሉ በዓለም ዙሪያ ላላችሁ ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ። እንግዲህ የእግዚአብሔር ቃል ወደኛ እንዴት መጣ የሚለውን መልእክት በሁለት ክፍል ከዚህ በፊት አስተላልፌያለሁ። ዛሬ ደግሞ የመጨረሻውን ሶስተኛውን ክፍል የምናይበት ይሆናል ማለት ነው። ሶስተኛውን ክፍል የምንመለከተው የእግዚአብሔር ቃል ብርሃን የሚለውን ነው የምናየው። ሶስተኛው ክፍል ይህንን በምሳሌ 6:23 ላይ ትእዛዝም መብራት ነው ሕግም ብርሃን ነው ይላል፣ ወይም ቃሉ ብርሃን ነው ይላል። ስለዚህ የእግዚአብሔርን ትእዛዝ ሰምቶ በማድረግ የእግዚአብሔር ቃል ራሱ ብርሃን እንደሚሆን ነው የምናየው ማለት ነው። ስለዚህ የእግዚአብሔር ቃል ብርሃን ነው ብለን ስንመለከት ይህ የእግዚአብሔር ቃል ብርሃን መጀመሪያ የጀመረው ከክፍል 1 ላይ ባየነው ክፍል ነው። እግዚአብሔር ቃሉን ተናገረ፣ በልቡ ያለውን ሐሳብ በአሞጽ 4:13 ላይ እግዚአብሔር የልቡን ሐሳብ ለሰው የሚገልጥ ነው ይላል። በዛ መሰረት እግዚአብሔር በተለያየ አይነት ሁኔታ ላሉ ሰዎች ለ40 የሚያክል ሰዎች እየተናገረ መጽሐፍ ቅዱስን በሁለተኛው ክፍል ላይ በመጽሐፍ ቅዱስ ላይ በመንፈስ ቅዱስ ተነድተው ያለምንም ስህተት በጽሁፍ መልክ እንዲያሰፍሩት እንዳደረገ አይተናል። ስለዚህ ያ የእግዚአብሔር ቃል የተናገረው በመጽሐፍ ቅዱስ በጽሁፍ የቀረበልን ያ መጽሐፍ ቅዱስ ራሱ ብርሃን እንደሆነ ነው የምናየው። ይህን ነው ክፍል 3 ላይ የምንመለከተው ማለት ነው። ስለዚህ በዚህ ነገር ላይ ሶስተኛው ክፍል በጣም አስፈላጊ ነው ማለት ነው። የመጨረሻው ክፍል አስፈላጊ ነው፣ ምክንያቱም ሰው በኃጢአት ምክንያት ታውሯል ይላል መጽሐፍ ቅዱስ። ታውሯል፣ ሰው ዕውር ነው፣ መስማትም ማየትም መረዳትም አይችልም። ስለዚህ ያንን ለመረዳት ሰው ምን መሆን አለበት? እግዚአብሔርን መታዘዝ አለበት። በዚህ ክፍል 3 ላይ ማለት ነው በሐዋርያት ሥራ ምዕራፍ 17:30 ላይ እንግዲህ እግዚአብሔር ያለ ማወቅ ኖራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል ይላል። አያችሁ፣ ሰው ሁሉ ንስሐ እንዲገባ ታዟል። ሰው ንስሐ በመግባት ወደ እግዚአብሔር ራሱን በማቅረብ ከዛ በኋላ እግዚአብሔር በመንፈሱ ቃሉን ሊገልጽለት እንዲችል ያደርገዋል ማለት ነው። ይሄ የመጽሐፍ የሶስተኛውን ክፍል ስንመለከት በሁለት ምክንያት ሰው ዕውር ነው፣ ታውሯል። አንደኛ ሰው በወደቀው የሥጋዊ ባህሪው ምክንያት ነው። ይህንም አንደኛ ቆሮንቶስ ምዕራፍ 2:14 ላይ እናያለን። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም ይላል። በመንፈስም የሚመረመር ስለሆነ ሊረዳው አይችልም ይላል። ይሄ የመጀመሪያው ምክንያት ነው። ሁለተኛው ምክንያት በሰይጣን ምክንያት ነው። አንደኛ ቆሮንቶስ ምዕራፍ 4:11 ቆሮንቶስ ምዕራፍ 4 ላይ እንደዚህ ይለናል። በሰይጣን ምክንያት የሚለውን ስንመለከት ሁለተኛ ቆሮንቶስ 4:3-4 ላይ እንመለከታለን። ወንጌላችን የተከደነ ቢሆንም እንኳን የተከደነባቸው ለሚጠፉት ነው ይላል። ለእነርሱም የእግዚአብሔር ምሳሌ የሆነው የክርስቶስ የክብሩ ወንጌል ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ልብ ወይም ሐሳብ አሳውሯል ይላል። በዚህ ምክንያት ሰው የእግዚአብሔርን ነገር ሊረዳ አይችልም ማለት ነው። ሰው የእግዚአብሔርን ነገር ሊረዳ የሚችለው በእጁ ያለው መጽሐፍ ቅዱስ፣ የምትመለከቱት መጽሐፍ ቅዱስ ሶስቱንም አጠቃሎ የያዘ ነው። ይሄ በመጀመሪያ እግዚአብሔር ለሰዎች ተናግሯቸው ከዛ የተናገራቸውን ቃል ደግሞ በመንፈስ ቅዱስ ተነድተው ያለምንም ስህተት በዚህ መልክ በጽሁፍ መልክ እንዲቀርብልን አድርጎልናል ማለት ነው። አሁን ይሄ መጽሐፍ ቅዱስ እንግዲህ በምናነብበት ጊዜ እንዲበራልን የመንፈስ ቅዱስ ብርሃን ያስፈልገናል፣ የቃሉ ብርሃን ያስፈልገናል ማለት ነው። ስለዚህ ይሄንን ነው በሶስተኛው ክፍል ላይ የማጠቃልላችሁ ማለት ነው። ስለዚህ የእግዚአብሔር ቃል ወደኛ የመጣበት በሶስት ደረጃ መሆኑን እንዳትረሱ። ሶስተኛው ደረጃ ግን ሰዎች ንስሐ ገብተው ከእግዚአብሔር ጋር እርቅ አድርገው በልባቸው ብርሃን እንዲበራ አድርጎ እግዚአብሔር እንድንረዳው እንዲያደርግልን ያስፈልጋል። ይህንን እንድታደርጉ አሳስባለሁ። የሚቀጥለው ከዚህ በኋላ የሚኖረን ክፍል የሚኖረው የእግዚአብሔር ቃል በእኛ ሕይወት ላይ ምንድን ነው የሚሰራው የሚሉትን በተከታታይ ለማቅረብ እፈልጋለሁ። ተባረኩ። እግዚአብሔር ሰላምና ጸጋ ያብዛላችሁ። ሻሎም፣ አሜን።